ሀብታም ሰው ከድሃ ሰው የሚለዩት 4 ምስጢሮች። ለምን አንዳንድ ሰዎች ሀብታም እየሆኑ ይሄዳሉ፣ ሌሎች ግን ምንም ያህል ቢሰሩ ከድህነት መውጣት ይከብዳቸዋል? ምክንያቱ የደሞዝ መጠን አይደለም፣ የእድል እጥረትም አይደለም። ብዙ ሰዎች የማያስተውሉት አንድ ምስጢር አለ። እሱም በየቀኑ የሚወስኗቸው ትንንሽ ውሳኔዎች ናቸው። ዛሬ የምናየው 4 ልዩ ልማዶች ሀብታም ሰዎችን ከሌሎች የሚለዩት ናቸው። እነዚህ ልብ ብለህ ካዳመጥካቸው ሕይወትህን የምታይበት መንገድ ሊቀይሩ ይችላሉ። ምናልባትም ከእነዚህ አንድ ልማድ ብቻ የወደፊት ሀብትን ሊወስን ይችላል። እንግዲህ እንጀምር። አንደኛ፣ ሀብታም ሰው ንብረት ይገዛል፣ ድሃ ሰው ደግሞ ዕቃ ይገዛል። በሀብታምና በድሃ ሰው መካከል ካሉት ትልልቅ ልዩነቶች አንዱ ገንዘባቸውን የሚጠቀሙበት መንገድ ነው። ሀብታም ሰው የሚያስበው ይህ ነገር ለእኔ ገቢ ያመጣልን ብሎ ነው። ድሃ ሰው ግን ይህ ነገር ምን ያህል ያምራል ወይንም ሰዎች ምን ይላሉ ብሎ ይወስናል። ንብረት ማለት ገንዘብ የሚያመጣልህን ወይንም ዋጋህን በጊዜ ሂደት የሚጨምር ነገር ነው። ለምሳሌ ንግድ፣ የኪራይ ቤት፣ የአክሲዮን ኢንቨስትመንት ወይንም ገቢ የሚያመጣ ሌላ ንብረት። እነዚህ ዛሬ ገንዘብ ቢያስፈልጋቸውም ነገ ተጨማሪ ገቢ ያመጣሉ። በተቃራኒው ዕቃ ማለት ብዙ ጊዜ ገንዘብ የሚያወጣ እንጂ የማያስገባ ነገር ነው። ውድ ልብስ፣ በየዓመቱ የሚቀየር ስልክ፣ አላስፈላጊ የቅንጦት ዕቃዎች ወይንም ለማሳየት ብቻ የሚገዙ ነገሮች ከገንዘብ ላይ ይቀንሳሉ እንጂ አይጨምሩልህም። ይህ ማለት ጥሩ ነገር መግዛት ስህተት ነው ማለት አይደለም። ነገር ግን ሀብታም ሰው ቅድሚያውን ይለያል። መጀመሪያ ገቢ የሚያመጡ ንብረቶችን ይገነባል። ከዚያ በኋላ የሚፈልጋቸውን ዕቃዎች ከነዚያ በሚመጡ ገቢ ይገዛል። ድሃ ሰው ግን ብዙ ጊዜ ቅድሚያውን ይቀይራል። መጀመሪያ ዕቃዎችን ይገዛል፣ ከዚያም ገንዘብ ስለሚያጥረው ኢንቨስት ለማድረግ ይቸገራል። አስታውስ፣ ሀብት የሚጀምረው ብዙ ገንዘብ በማግኘት ሳይሆን ገንዘብህን ገቢ በሚያመጡ ንብረቶች ላይ በማዋል ነው። ዛሬ የምትገዛው ነገር ነገ እንዲሰራልህ አድርገው እንጂ አንተ ለእሱ ብቻ እንዳትሰራ። ሁለተኛው፣ ሀብታም ሰው ገንዘብን ያስተዳድራል፣ ድሃ ሰው ግን ገንዘብ እንዲያስተዳድረው ይፈቅዳል። ገንዘብ ጥሩ አገልጋይ ነው፣ ነገር ግን መጥፎም ጌታም ነው። ሀብታም ሰው ገንዘብን ይመራል፣ የገንዘብ ፍላጎቱ ግን እሱን እንዲመራው አይፈቅድም። ሀብታም ሰው ገንዘብ ሲያገኝ የመጀመሪያ ጥያቄው ምን ልግዛበት ብቻ አይሆንም። ይህንን ገንዘብ እንዴት አሳድገዋለሁ፣ ወደፊት ጥቅም እንዴት እቀይረዋለሁ ብሎ ያስባል። ገንዘብ እንደ መሳሪያ ይጠቀምበታል፣ እንዲሰራለትም ያደርገዋል። ይህ ማለት ሀብታም ሰዎች ሁሉ ብዙ ገንዘብ ስላላቸው ብቻ አይደለም፣ በገንዘብ አጠቃቀማቸው ላይ ያላቸውን ልምድና ቁጥጥር ነው። ገቢያቸውን ያውቃሉ፣ ወጪያቸውን ይቆጣጠራሉ፣ ለወደፊትም ያቅዳሉ። በተቃራኒው ግን ገንዘብ እንዲመራው የሚፈቅድ ሰው ያገኘውን ሁሉ ወዲያውኑ ለፍላጎት ማሟያ ሊያውለው ይችላል። ዛሬን ለመደሰት ሲል ነገን ሊረሳ ይችላል። ገንዘብ እንዲገዛው ሲፈቅድ ምርጫዎቹን ሁሉ በገንዘብ ሁኔታ እንዲመራ ያደርጋል። የገንዘብ ጥበብ ማለት ብዙ ገንዘብ መያዝ ብቻ አይደለም፣ ያለህን በብልሃት መጠቀም፣ ማደግ የሚችልበትን መንገድ መፈለግና ገንዘብህ ለአንተ እንዲሰራ ማድረግ ነው። አስታውስ፣ ገንዘብህን ካልመራህ ገንዘብ ይመራሃል። ሀብታም የሚሆነው ያለው ብቻ ሳይሆን ያለውን በጥበብ መምራት የሚችል ሰው ነው። ሶስተኛው፣ ሀብታም ሰው እድልን ይፈጥራል፣ ድሃ ሰው እድል እንዲመጣለት ብቻ ይጠብቃል። ብዙ ሰዎች ሀብታሞች የደረሱት በእድል ብቻ እንደሆነ ያስባሉ። ነገር ግን በአብዛኛው እውነታ የተለየ ነው። ሀብታም ሰው እድልን አይጠብቅም። እድል እንዲፈጠር ራሱን ያዘጋጃል። የማያውቀውን ይማራል፣ አዳዲስ ሰዎችን ያገኛል፣ ሐሳቦችን ይሞክራል እና የሚመጡትን አጋጣሚዎች ሁሉ በፍጥነት ይጠቀማል። እነዚህን ሁሉ በውጭ ሰዎች አይን እድለኛ እንዲመስል ያደርጉታል። ሀብታም ሰው እድል የሚፈጠረው ከእርምጃ መሆኑን ያውቃል። አዲስ ንግድ ለመጀመር አይፈራም። ለአዲስ ሥራ ያመለክታል፣ ከሌሎች ጋር ይተባበራል። የሚመጣውን እድል ለመቀበል ራሱን በእውቀትና በክህሎት ያዘጋጃል። ይህን በተደጋጋሚ ሲያደርግ ብዙ እድሎች ወደሱ መምጣት ይጀምራሉ። በተቃራኒ አንዳንድ ሰዎች አንድ ቀን እድል ይደርሰኛል በሚል ተስፋ ይቆያሉ። ምንም አዲስ ነገር አይማሩም፣ አይሞክሩም፣ ከምቾታቸው አይወጡም። እንዲህ ሲሆን እድል በራቸው ቢመጣም እንኳ ለመጠቀም ዝግጁ አይሆኑም። እድል ግን በአብዛኛው ለተዘጋጀ ሰው ነው የሚመጣው። በየቀኑ የምትማረው አንድ ነገር፣ የምትፈጥረው አንድ ግንኙነትና የምትወስደው አንድ እርምጃ የነገውን ትልቅ እድል ሊፈጥር ይችላል። አራተኛውና የመጨረሻው ሀብታም ሰው
ራሱ ላይ ኢንቨስት ያደርጋል። በዓለም ላይ ካሉ ሁሉ ኢንቨስትመንቶች በላይ ትልቁ ኢንቨስትመንት በራስ ላይ የምታደርገው ኢንቨስትመንት ነው። ሀብታም ሰው ይህንን እውነት በደንብ ያውቃል። ስለዚህ ገንዘቡንና ጊዜውን የሚያወጣው ለውጫዊ ነገሮችን ለማሳየት ሳይሆን ራሱን የተሻለ ሰው ለማድረግ ነው። መጽሐፍትን ያነባል፣ አዳዲስ ክህሎቶችን ይማራል፣ ስልጠናዎችን ይከታተላል፣ ከልምድ ያላቸው ሰዎች ይማራል። ምክንያቱም ገንዘብ ሊጠፋ ይችላል፣ ንብረት ሊወድም ይችላል። ነገር ግን በውስጥህ ያከማቸውን ዕውቀት፣ ክህሎትና ልምድ ማንም ሊወስድብህ አይችልም። ሀብታም ሰው ራሱን በአእምሮ፣ በስሜት፣ በጤና እና በሙያ ለማሳደግ ይሰራል። ጤናውን ይጠብቃል፣ የመግባቢያ ችሎታውን ያሻሽላል፣ የአመራር ክህሎቱን ያዳብራል። እንዲሁም በየቀኑ ከትናንትናው ራሱን የተሻለ ሰው ለመሆን ይጥራል። በተቃራኒው አንዳንድ ሰዎች ለአዳዲስ ስልኮች፣ ለውድ ልብሶች ወይንም ለሌሎች የሚታዩ ነገሮች ብዙ ገንዘብ ያወጣሉ። ነገር ግን አንድ መጽሐፍ ለመግዛት፣ አንድ ስልጠና ለመውሰድ ወይንም አዲስ ክህሎት ለመማር ገንዘብ ሲጠየቁ እንደ ወጪ ያዩታል። ይህ ደግሞ የሚያድጉበትን እድል ያሳጣቸዋል። አስታውስ፣ ንብረት ከመግዛትህ በፊት አእምሮህን ገንባ። ምክንያቱም የተገነባ አእምሮ ሀብትን መፍጠር ብቻ ሳይሆን መጠበቅም ያውቃል። ስለሆነም ሀብታምና ድሃ የሚለየው በባንክ ሂሳባቸው ውስጥ ያለው ገንዘብ ብቻ አይደለም። በየቀኑ የሚወስኗቸው ውሳኔዎች፣ የሚያዳብሯቸው ልምዶች፣ ጊዜያቸውን የሚጠቀሙበት መንገድ፣ ዕውቀትን የሚፈልጉበት ፍላጎትና እድሎችን የሚመለከቱበት አስተሳሰብ ነው። ሀብት በአንድ ቀን ውስጥ አይፈጠርም። በየቀኑ የምታደርጋቸው ትናንሽ እርምጃዎች በጊዜ ሂደት ትልቅ ለውጥ ያመጣሉ። ዛሬ ንብረትን መገንባት ከጀመርክ፣ ጊዜህን በጥበብ መጠቀም ከለመድክ፣ በራስህ ላይ ኢንቨስት ማድረግ ከጀመርክ እና እድልን መጠበቅ ሳይሆን መፍጠርን ከመረጥክ የህይወትህ አቅጣጫ በቀስታ ነገር ግን በእርግጠኝነት ይቀየራል። አስታውስ፣ ሀብት የሚጀምረው በኪስህ ሳይሆን በአእምሮህ ነው። አስተሳሰብህን ቀይር፣ ልማድህን ቀይር። ከዛ ህይወትህ በራሱ መቀየር ይጀምራል። የዛሬ ሐሳቤ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።